ድረስ እጅግ የተቀደሰ ነው። በሂንዱይዝም ስዋስቲካ የፀሐይን የብልጽግናና የመልካም ዕድል አምላክን ይወክላል። በቡዲዝም ደግሞ የቡድሃን ልብና የእግሩን ዱካ የሚያመለክት የዘላለም ውህደት መግለጫ ነው። የአሜሪካ ነባር ሕዝቦች በሰሜን አሜሪካ የሚገኙት የናቫሆ ጎሳዎች ይህንን ምልክት ለፈውስ ሥርዓታቸውና አራቱን የዓለም አቅጣጫዎች ለመወከል ይጠቀሙበት ነበር። በኢትዮጵያና አፍሪካ ታሪክ ውስጥ ይህ ምልክት ወደ አፍሪካ ስልጣኔዎችም ዘልቆ ገብቶ ነበር። በተለይ በሀገራችን ኢትዮጵያ በ800 ዓመታት ታሪክ ውስጥ ከታነጹት አስደናቂ የላሊበላ ውቅር አብያተ ክርስቲያናት መካከል በቤተ ማርያም መስኮቶች ላይ የዚህን የስዋስቲካ ቅርጽ ወይም ፎልፎት በትክክል እናገኘዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ትውፊት ይህ አራቱ ጫፎቹ የታጠፉበት መስቀል አራቱን ወንጌላት እንዲሁም ወንጌል ወደ አራቱም የዓለም ማዕዘናት መሰራጨቱን ለማመልከት በጥበብ ሥራ ላይ ይውል ነበር። በጥንታዊ አውሮፓ፣ በጥንታዊ ግሪክ፣ በሮማውያን ሞዛይክ ጥበቦችና በሴልቲክ ማህበረሰቦች ዘንድ የስዋስቲካ ምልክት የሕይወትን ቀጣይነት የሚያሳይ